ሰላም ሰላም ዩቲዩብ እንዴት ሰንብታችሁልኛል? ውድ የዩቲዩብ ተከታታዮች እኔ ያለሁኝ ባላችሁበት ሰላማችሁ ብዝት ይበል። ዛሬ እንግዲህ በሌላ ቪዲዮ ነው የመጣነው። በሌላ ቪዲዮ አጠር ባለች ቪዲዮ ነው የመጣነው። እናንተ ብቻ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑ። ያው ሰብስክራይብ ስታደርጉ አዳዲስ ነገር ሁሌ ይለቀቅላችኋል። በየሳምንቱ የሆነ ነገር ታገኙበታላችሁ። ዛሬ እንግዲህ ይዘንላችሁ የመጣነው ቪዲዮ በሀገራችን ላይ ከፍተኛ እይታ ያላቸው ዘፈኖችን ነው። እንግዲህ እንደምናውቀው ሪከርድ ተሰብሯል። አሁን ላይ በሀገራችን ከፍተኛ ዘፈን ያው በአንደኛ ደረጃ ላይ የአቢላቀው የኔ ሀበሻ የሚለው ዘፈኗ ነው። እንግዲህ ሁላችንም እናውቀዋለን ይህን ዘፈኗን። አሁን ከሳምንት በፊት ነው ሪከርድ የሰበረው። ወደ 100 ሚሊየን እይታ አግኝቷል እንግዲህ ዩቲዩብ ላይ። ይህ በጣም እንግዲህ በሀገራችን እንደዚህ የታየ ዘፈን የለም። የመጀመሪያዋ እሷ ነው። ሪከርድ የሰበረውም የእሷ ነው። ከዚህ በላይም ደግሞ ገና በደንብ ይታያል ተብሎ ይጠበቃል። በአሁን ደረጃ ግን 100 ሚሊየን ቪው አለው ወይም 100 ሚሊየን እይታ አለው እና ያው እሷም ማህበራዊ ሚዲያ ላይ ባጋራችው መሰረት በጣም አመሰግናለሁ አድናቂዎቼ። እንደዚህ አልጠበቅኩም ነበር። እንደዚህ ያን ያክል ይታያል ብዬ አልጠበቅኩም ነበር። ግን ይሄን ያክል ደረጃ አይታችሁ ሰፖርት ስላደረጋችሁኝ በጣም ነው የማመሰግነው የሚል አስተያየት ሰጥታለች። እንግዲህ 100 ሚሊየን ቪው አለው። እንግዲህ አሁን ከዚህ በላይ እንጠብቃለን ብለን ተስፋ እናደርጋለን። በአንደኝነት ደረጃ ላይ የምናስቀምጠው እንግዲህ ያቢላቀው የኔ ሀበሻ የሚለውን ዘፈኗን ነው ማለት ነው። በሁለተኛ ደረጃ ላይ የምናስቀምጠው ደግሞ ውድ የዩቲዩብ ተከታታዮች እንግዲህ የኤፍሬም አማረን ሰይ የሚለውን የትግርኛ ዘፈኑ ነው። እንግዲህ በብዙ በትግርኛ ዘፈኖቹ እናውቀዋለን ኤፍሬም አማረን። እንግዲህ ሰይ የሚለው ዘፈኑ በጣም ብዙ ዩቲዩብ ላይ በጣም ብዙ እይታ አለው። ወደ 66 ሚሊዮን አድናቂዎች ወይም የኢትዮጵያ ሕዝብ ተመልክቶታል። 66 ሚሊዮን። ይህ እንግዲህ በሁለተኛ ደረጃ ላይ ያስቀምጠዋል። በእርግጥ እሱም ከዚህ ሌሎች ብዙ የትግርኛ ዘፈኖች አለው እናውቀዋለን። በጣም ብዙም እይታ ያላቸው ዘፈኖቹ ናቸው ሌሎቹ። ያው በሁለተኛ ደረጃ ላይ ግን 66 ሚሊዮን እይታ በመያዝ እንግዲህ ከአቢላቀው በሁለተኛ ደረጃ ላይ ተቀምጧል። ዘፈኑ ሁላችንም እናውቀዋለን። እንግዲህ ደስ የሚል ዘፈን ነው። ያው የሰራውም ከአርቲስት ማርያማዊት አባተ ጋር ሆኖ ነው ይሄን ቪዲዮ ክሊፕ የሰራው። ወደ 66 ሚሊዮን እይታ አለው ማለት ነው። በሁለተኛ ደረጃ ላይ እናስቀምጠዋለን ይህን ዘፈኑን ማለት ነው። ወደ ሶስተኛው ዘፈን ስንሄድ እንግዲህ ወደ ሶስተኛው ዘፈን የሚሄደው እንግዲህ በጣም የምንወደው አርቲስታችን ጌትሽ ማሞ ነው። ተቀበል ይላል። ያው ተቀበል አንድና ሁለት ማለት ነው። ተቀበል የመጀመሪያው ነው። ይሄ ወደ 41 ሚሊዮን ቪው አለው። እንግዲህ በጣም ብዙ ነው 41 ሚሊዮን ቪው በአሁን ላይ በእኛ ሀገር እይታ ላይ 41 ሚሊዮን ብዙ ነው። ሁላችንም እንደምናውቀው ዘፈኑ እንግዲህ ደስ የሚል ቪዲዮ ክሊፕ አለው። ያው የባህላዊም ነገር ወደ ባህላዊም ነገር ይወስዳል። ግጥሞቹም ራሱ ደስ የሚሉ ናቸው። ለሰሚም ለአድማጭም የሚጋብዝ ዘፈኖች ነው ያሉት። እንግዲህ በሶስተኛ ደረጃ ላይ የጌትሽ ማሞን እናስቀምጠዋለን። ወደ 41 ሚሊዮን እይታ አለው። እንግዲህ በሀገራችን ላይ ከፍተኛ የእይታ ያላቸው ከ1 እስከ 3 አስቀመጥን እንጂ ከዚህም በላይ በሌላ ቪዲዮ እንመጣለን። ብዙ አሉ። ያው አሁን ላይ ያሉት ግን በጣም እይታ ያላቸው ዘፈኖች እነዚህ ናቸው። በሌላ አሪፍ ቪዲዮ እንመጣለን። ውድ የዩቲዩብ ተከታታዮች እናንተ ብቻ ሰብስክራይብ የምንለቅላችሁን ቪዲዮ በማየት ቤተሰብ ይሁኑ። አዳዲስ ነገር ይለቀቅላችኋል። አዳዲስ የሚያዝናና ነገር ያላያችሁትን የምታዩት ነገር ይለቀቅበታል በዚህ ቻናል ላይ። ሰብስክራይብ በማድረግ ቤተሰብ ይሁኑ። በሌላ ቪዲዮ እስክንገናኝ ሰላም ሁኑ ውድ የዩቲዩብ ተከታታዮች።